ፊታችሁ ላይ የወጣው ማዲያት በራስ መተማመናችሁን እያሳነሰባችሁ ነው? ውድ የሆኑ ክሬሞችን ተጠቅማችሁ ውጤት አላገኛችሁም? እንግዲያውስ ትክክለኛው ቦታ ላይ ናችሁ። በዚህ ቪዲዮ ውስጥ ማዲያትን በተፈጥሯዊ መንገድ ምንም አይነት ኬሚካል ጉዳት ሳይኖረው በቤታችን የሚገኙ ነገሮችን ለ7 ቀናት በውስጡ ለውጥ ማምጣት እንደምትችሉ በሳይንሳዊ መንገድ አሳያችኋለሁ። ይህን የዛሬው እስከዛሬ ከዚህ በፊት ካያችሁት የተለየ ነው። ምክንያቱም በቀጥታ ውጤቱ የሆነ ሚስጥሮችን እና የምግብ አዘገጃጀቶችን ነው የምናየው። ቪዲዮውን ከመጀመራችሁ በፊት በቤታችሁ የሚገኙ እነዚህን ተፈጥሯዊ ነገሮችን ለማዲያት እንደሚያስወግዱ ማወቅ ትፈልጋላችሁ? እንግዲያውስ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለቆዳችን ትልቅ ለውጥ የምታመጡበት ጊዜ አሁን ነውና በዚህ ቪዲዮ መጨረሻ ላይ ማዲያታችሁን የሚከላከል ሚስጥራዊ የቆዳ እንክብካቤ ህግ እነግርሻለሁ። ሰላም ውድ የቻናሌ ቤተሰቦች፣ ዛሬ ደግሞ ብዙዎችን ሲያሳስብ የቆየው የፊት ማዲያት ወይንም ፒግመንቴሽን ተፈጥሯዊ መንገድ እንዴት ማጥፋት እንደምንችል የምናይበት አስፈላጊ ቪዲዮ ይዤላችሁ ቀርብ ያለው ማዲያት በጉንጭ በግንባር ወይንም ደግሞ በአፍንጫ ዙሪያ ላይ ቡናማ ቀለም ሲሆን በራስ መተማመናችን ሊቀንስ ይችላል። ዛሬ በዚህ ቪዲዮ ውስጥ ማዲያት ለምን እንደሚመጣና በቤት ውስጥ እንዴት በቀላሉ በሚገኙ ነገሮች እንዴት ማከም እንደምንችል ሳይንሳዊ መንገድ እያሳየን ቪዲዮን ላይክ በማድረግ አብራችሁን ቆዩ። ሰብስክራይብ ማድረጋችሁንም አትርሱ። ወደ መፍትሄው ከመሄዳችን በፊት ማዲያት ለምን ይመጣል የሚለውን እናያለን ማለት ነው። ማዲያት በዋናነት የሚመጣው ሜላኒን የተባለ የቆዳ ቀለም ሰጪ ንጥረ ነገር ነው። በአንድ ቦታ ላይ ሲከማች ነው። ምልክቶቹም አንደኛ የፀሐይ አልትራቫዮሌት ጨረር ማዲያትን ያባብሳል ማለት ነው። ሁለተኛው ደግሞ የሆርሞን መዛባት ነው። በወሊድ መቆጣጠሪያ እንክብሎች ውስጥ ወይንም በእርግዝና ወቅት የሚፈጠር የሆርሞን ለውጥ ነው። በዚህም ይከሰታል ማለት ነው ማዲያት። በሶስተኛ ዙር የምንመለከተው የቆዳ ቀለም የመቀየር እድል ከቤተሰብ ሊወረስ ይችላል። ስለዚህ የቆዳችን ከፀሐይ መከላከል የመጀመሪያው የሕክምና እርምጃችን መሆን አለበት ማለት ነው። ስለዚህ በመቀጠል ወደ መፍትሄዎቹ እናልፋለን። 5 ተፈጥሯዊ መፍትሄዎችን ይዤላችሁ መጥቻለሁ። ወደ እነዚህ እንመለከታለን። በአንደኝነት ቁጥር የምንመለከተው የድንች ጭማቂ የተፈጥሯዊ ብሊቺንግ ማለት ነው። ድንች ካቴኮሌዝ የተባለ ኢንዛይም አለው በውስጡ። ይህም ኢንዛይም ቡናማ የቆዳ ነጠብጣቦችን ለማንጣት ለማድረግ ውጤታማ ነው። ጭማቂውንም የፊታችን ላይ ለ20 ደቂቃ አድርጉት። በመቀጠልም ደግሞ ፊታችንን አጽድተን ለ20 ደቂቃ በመቀባት መሞከር እንችላለን ማለት ነው። ሁለተኛው ደግሞ የምንመለከተው ቱርመሪክ ወይንም ደግሞ የእርድና የዩጎት ማስክ ማለት ነው። የእርድና የእርጎ ማስክ ማለት ነው። ይህም ውጤታማ ነው። የእርድና የቆዳን እብጠት የሚቀንስ ሲሆን የዩጎት ደግሞ የሞቱ ቆዳዎችን የሚያነሳ ላክቲክ አሲድ አለው። ይህም ውህድ በሳምንት 2 ቀን መጠቀም የቆዳን ያጠራል። ስለዚህ ቆዳችንን እንዲያጠራ የሞቱ ስኪኖች ዴድ ስኪን የምንለውን እንዲያነሳ ይረዳናል ማለት ነው። ያ ሲሆን ማዲያት ይጠፋልናል ማለት ነው። ሌላኛው ሶስተኛው ውህድ ደግሞ የሎሚ እና የማር ውህድ ነው። ይህም በጥንቃቄ መጠቀም ይኖርብናል። ሎሚ በተፈጥሮ የቆዳ ማቅለልና ባህሪ ያለውና ነገር ግን ሎሚ ጠንካራ ስለሆነ ከማር ጋር ቀላቅላችሁ ለ10 ደቂቃ ብቻ ተጠቀሙት። ከቀባችሁ በኋላ ፀሐይ ላይ መውጣት በጥብቅ የተከለከለ ነው። ምክንያቱም ሎሚና ፀሐይ ምች የምንለው ነገር ሊኖር ይችላል። ስለዚህ ከፀሐይ ተጠንቅቃችሁ ቤት ውስጥ ወይም በምትሆኑበት ሰዓት ላይ መጠቀም ነው ማለት ነው። ስለዚህ ይህንን ተጠቅማችሁ ደግሞ መሞከር ነው። ይህን ውህድ ተጠቅማችሁ ማየት ነው ማለት ነው። አራተኛው ደግሞ አሎቬራ ጄል እንለዋለን። አሎቬራ ጄል ለቆዳ ወይንም ደግሞ ሬት እንለዋለን። አሎቬራ ጄል ለቆዳ እርጥበት ከመስጠቱም በላይ ቀለሙን ማስተካከል ማዲያትን ይዋጋል። በየቀኑ ማታ
ላይ ተቀብታችሁ ማደር ትችላላችሁ። አሎቬራ ማታ ማታ በመቀባት የምናገኘው ስለዚህ ማዲያትን በከፍተኛ ሁኔታ የማስወገድ አቅም አለው ማለት ነው። ስለዚህ አራተኛው የሬት ጄል ወይም አሎቬራ ጄል በመባል ይታወቃል ማለት ነው። አምስተኛው የሩዝ እና ሰንደልውድ የቆዳ ሙቀትን የሚያቀዘቅዝና ቀለሙን የሚያስተካክል ነው። ከሩዝ ውሃ ጋር ቀላቅላችሁ ማስክ አድርጉት። ስለዚህ ይህንንም በጥንቃቄ መጠቀም ነው። ወደ ቀጣይ ነጥባችን ወሳኝና ጥንቃቄ ነጥቦችን እንመለከታለን። ወዳጆቼ እነዚህን ተፈጥሯዊ ነገሮች ስትጠቀሙ ፀሐይ መከላከያ ሰንስክሪን ባትጠቀሙ ውጤት አታገኙም። ማዲያት ለማጥፋት ትዕግስት ይፈልጋል። ቢያንስ ለ3 ወራት በተከታታይ መጠቀም ይኖርባችኋል ማለት ነው። ስለዚህ በትዕግስትና ጊዜ ሰጥታችሁ ተጠቅማችሁ ውጤት ማግኘት ይቻላል ማለት ነው። በአንድ ጀንበር ውጤት አይመጣም። ሁሉንም ነገር በጥንቃቄና ጊዜ በመስጠት ታደርጋላችሁ ብዬ ተስፋ አድርጋለሁ። ማጠቃለያ ያልፋለሁ። ዛሬ በዚህ ቪዲዮ ማዲያትን ለማስወገድ የሚረዱ 5 ቀላል ዘዴዎችን አይተናል። ይታወሳል የቆዳ እንክብካቤ ቀጣይነት ያለው ሂደት ነውና ጥያቄ ካላችሁ ኮሜንት ላይ አድርሱኝ። ቪዲዮ ለሌሎች ጓደኞቻችሁ ሼር አድርጉ። ሰብስክራይብ በማድረግም ቤተሰብ አባል ይሁኑ። እስከ ቀጣይ ቪዲዮ ሰላም ቆዩን። በቀጣይ ምን እንዲሰራላችሁ እንደምትፈልጉ ኮሜንት ላይ ጻፉልኝ። አመሰግናለሁ። ወዳችኋለሁ። መልካም ጊዜ ይሁንላችሁ።